ነጋዴው ጋር ዓሊሙ ጋር ቤተ ዘመዱ ውስጥ ጓደኛ ጋር አገር ያፈርሳል መስጂድ ይበትናል ሶፍ ይለያያል ድጋሜ 9 ሰዎች ተገለዋል ገዳዮቻችን ደግሞ ዋብያ የሚባሉ ናቸው ኦርቶዶክስ ታል ዋብያ የሚባሉ እስልምና እምነት ተከታይ ናቸው ይሄን እስላም የኒውዮርኩን ነው የተቃውሞ ነው ዋሽንግተን ዲሲ ጀነም ቀው ባይዞል በቀጥታ በማይክሮፎን ቪዲዮ እየሰራ በዩቲዩብ ላይ እየለቀቀ ነው ቀውሟል የጽንፈኛ እስላም ለጂሃድ ያለ ትግል ነስር የለም ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል ስትገለው ግን ካፊር ቢሆንም አገዳደሉን አሳመው እሷ መስመር ከሳተች ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል አቅጣጫ ይስታል ላይ መሞት አላለም በከታች ቀስ አድርጊልስ بسم الله دكتور هزو الحمد لله معاشر المسلمين أوصي نفسي الخاطئة وإياكم بتقوى الله زاري تاريا من جمرو كقلب بشتا وانا بهونه ونجمرالن حسد بمنلو حس مكانيነት አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት ነጋዴው ጋር ዓሊሙ ጋር ቤተ ዘመዱ ውስጥ ጓደኛ ጋር በህይወት ስኬቱ ሕስድ ሊገባው ይችላል የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ምቀኝነት ይወልዳል ሕስድ የሚወልዳቸው አገር ያፈርሳል መስጂድ ይበትናል ሶፍ ይለያያል በርግጥ አሉ ሕስድ ወደ ምን እንደመራ ኢና አባና ነብይ ነው አባታችን ለፊ ضلال ሙቢን ጥመት ውስጥ ነው አባታችን አሉ ነብይ አይሳሳትም ነበር ግን ሕስድ ነብይን ለማውገዝ ገፋቸው እቅቱሉ ዩሱፍ ሕስዴት እንደሚያደርስ ዩሱፍን ግደሉታል ወንድማማች ዑስባ ጭፍራ ተሰብስቦ አለይሰ ሚንሁም ረጁሉን ረሺድ ወንድማቸውን ለመግደል ወሰኑ ሕስድ ምቀኝነት የነብይን ቤት ይረብሻል ምቀኝነት ቀይ መስመር ያስረግጣል የፈንጅ ቀጠና ነው በሕስድ የተሞላው ልባችን ዛሬ ሜዳችን አበላሸው ፌስቡክን በከለው ቲክቶክን አወከው ስድም ዝልፊያ ማንጓጠጥ መኮፈስ ተናጋሪው ማዳማቸው ኢያኩም ወልሐሰድ ሰውን መመቅኘትን ባካችሁን ተው فإن الحسد حسدኮ يأكل الحسنات ሐሰናታችሁን ይበላዋል كما تأكل النار الحطب ልክሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን ሐጅህን ዘካህን የሚበላ ነው ለምን ሐሲድ ስትሆን ታማለህ ልክ አልፎ ሲሄድ አንጓጣ እሱኮ እናቀዋለን ነው የምትለው ገና ታማለህ ተንኮል ትሰራለህ እልፍ ብለው ሲሕሩ የሰሩ ሰዎች አሉ ሰዎች ላይ ትዳር ሊበትኑ ሕስድ እኮ አሉ ጸጉርን አይደለም ይላቸው ዲንን ይላጫል ሰውየው ከዲን ሊያወጣው ይችላል لله در الحسد معدله بدأ بصاحبه فقتله عند حسد فتحاوي دانيين በባለቤቱ ነው የሚጀምረው ፍርድ بدأ بصاحبه فقتله حسد ህይወትህን ያጠፋዋል ህይወትህን ያበላሸዋል ዲንህን ያጠፋዋል دب عليكم داء الأمم የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ ሕስድ የሚባል አላህ የውድድርን የሕስድን ስሜት እኛ ውስጥ አርጓል ዓላማው ግን ለኸይር እንድንሽቀዳደም ነበር فاستبقوا الخيرات بخير تشقدادم متحسدوا بخير زران እሱ መስጂድ ሰራ እኔም መስራት አለብኝ እሱ አበላ እኔም ማብላት አለብኝ
እሱ ሰደቃ ሰጠን ይሰጣሉ የልጆቹ ሐፍዙን የማሳፈዝ አለብኝ አላ ለልذي غل علي حاسدا أتدري على من أسأت الأدب أسأت على الله في حكمه إذ لم ترضى لما وهب كما كانوا في المي الله قاكم ለምን ሰጣውኮ እንዴት ተሳካለት እንዴት ሰው ተቀበለው እንዴት ለስኬት በቃ ግጭት እኮ አላህ ዘንድ ኢብኑ መስዑድ ምን ይላሉ እባካችሁን የአላህን ጸጋ ተፋለሙ ይላሉ ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ መቀኛ ማለት ከአላህ ጋር ነው ጦርነት እንዴት ተሰጠዋለ ለሱ እንዴት ተሳካለ ምንም አካል ከሂስድ አይጸዳም ትንሽ ናጥ ያረጋል መልካም ሰዎች ያፍኑታል መጥፎ ይገልጸዋል የልብ በሽታዎችን ያከምነ ምን ሄድባቸው ጉዞዎች ይኖሩናል አላህ Subhanahu Wa Ta'ala ውስጣችን ከመጥፎ ነገር አላህ ያጽዳው ይሄን እስላም የኒውዮርኩን ነው የተቃውሞ ነው ዋሽንግተን ዲሲ ጀነም ቀው ባይዘው በቀጥታ በማይክሮፎን ቪዲዮ እየሰራ በዩቲዩብ ላይ እየለቀቀ ነው ቀውሟል የጽንፈኛ እስላም ሚስተር ትራምፕ ይያል ዋይት ሃውስ እጂ ይሄን ቀርናና አንገቱን አንቀዝ እንትን ላይ መጣል አለብን ይሄ የኮሙኒስቶች ሀገር አይደለም by his own speech they have to deport አይደለም ዲፖርት መድረግ አለበት ናት አይሁዶች ደግሞ ይከተሉና ነንንጂ በነገር ላይ ያሜሪካ ይከተለናል በጀት ይሰጠናል እስላምን ያልፈራን ማን ያውቀው እንተዋወቃለን እስላምን እኔ ነኝ ማሸነው አውቀዋለሁ እኮ ነው ሞታ እኮ ቂጡን ነው ሞገው ፈሳንበይ እናና አባቱ ነው በኔ ላይ የሚተፋው እኔ ፕሬዝዳንት ቦን ያንን ነው ማረግ የአሜሪካ ፕሬዝዳንት ትራምፕ የምትባል ግን በጣም አናዶኛል ኮሙኒስት ያለ ጊዜ ነበር ነው ማሰው it doesn't work communism in America socialism no it doesn't work it's capitalism የካፒታል ስርዓት ነው ይሄ ጽንፈኛ እኮ ነገ ደግሞ ፎቅ ላይ ያፈርስ ይችላል እኔ ገና በእንግሊዘኛው እኔና አንቺን መጀመር አለብን ሚሊዮን ሊከተል ይገባል አሁን አዲስ ፕሮግራም እንጀምራለን ብልጭ ሰው ያ ጥጋበኛው እኔ ነው ምን እንዳለ ሰምተሻል እኔ እስላም ነኝ ዲሞክራት ምንድነው ያለ ኮሙኒስት ነኝ አንድ ሌባለችም ትሳደብ ባለፈው ተጠንቀቂ ብሏታል ትራምፕ ጥጋበኛለች አንድ ሴት አያ የምትልሽ ስደተኛ አሁን እሷን እኔ ትራምፕ ቦን ምን ያህል ለማመጣትም ይሄን የኒውዮርክ ትራንት ይሄን ወጣት የ33 አመቱን ዛሬ ነው የምወስደው እስኪ ኒውዮርክ ቾክሮ ወጥቶ ቦምብ ነው የምትልበት ኒኩለር ቦምብ እስኪ እንትን ይበል በጥይት ነው ማስቀጠቅጠው እኔ ይኸውልሽ ልንገርሽ ፕሬዝዳንት ትራምፕ ቦን አያም ኮሙኒስት ያለ ጊዜ ነበር ኤፍቢአይን ሃሎ ብዬ ወስደው ነው አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል ስትገለው ግን ካፊር ቢሆንም አገዳደሉን አሳመር አስተራረዳችሁን አሳመር እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ አንድ ሰው ቢላውን በደንብ አድርጎ ይሳለው እዛው መሳል አለበት ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል ቤተክርስቲያን አጠፋም ኢትዮጵያ የእመቤታችን የአስራት ሀገር ናት አትወድም አጠፋም ብሎ ይሰብካል ኢትዮጵያ ከሌሎች ሀገራት በምን ትለያለች ማጠፋበት ምክንያት ምንድነው ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቄያ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝባት ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድነው የጠፋችሁ እንደ ዛሬ ኢትዮጵያ አንጠፋም በማለት ተስፋ ያደረጉ ነው እንዳልነበሩ የሆኑት ስለዚህ ከሌሎች ሀገር ኢትዮጵያ የምትለይበት ምክንያት የለም ሌሎቹ እንደጠፉት ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን ቤተክርስቲያንን ትውፊትህን ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም አንተ ሰው ላይ ግፍ አትፈጽም አንተ በሰው ድንበር አትግባ አንተ ኃጢአት አትስራ አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርክ ሀገር አዳምጡት አንዴ ያለ ጂሃድ ያለ ትግል ነስር የለም ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው ጂሃድ ከሌለ እስልምና ውበት የለውም ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና መልካም እንደሰማችሁት አባይ ደርስ ሲናገር እስልምናን ለማቆም የግዴታ ጂሃድ አስፈላጊ ነው እንደጋግመን ብለናችሁ ነበረ ያለ ግድያ በማስፈራራት በመግደል
ወይንም ደግሞ በመዋሸት ድራማ በመስራት በእነኚህ በሁለቱ ላይ የተመሰረተ ነው እስልምና። ከዚህ ውጪ የለም። አቡ ሃይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አልአንፋል ላይ 8ኛው ሱራ ቁጥር 60 ላይ ወይም አያ 60 ላይ እንደዚህ ይላል፣ ለነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው። ለማ ለመናፍቃኖች አዘጋጁ። እንደ እስልምና አስተምሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለነሱ ምን አድርጉላቸው ይላል? የጦር መሳሪያን አዘጋጁላቸው። ወቅተዋቸው ነክተዋቸው አይደለም፣ አዘጋጁላቸው። ኢብን አያውቋቸው የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ለዚህ ነው ከዚህ በፊትም አቡ ሃይደር ቢላ እንኳን የሌላችሁ ሙስሊሞች አላችሁ፣ ተዘጋጁ፣ አዘጋጁ፣ በሸሪዓ ሀገሪቷን ለማስተዳደር እንዘጋጅ ያለው ከዚህ ጋር በተያያዘ ነው። እና ይሄ የእስልምና መመሪያ ነው። ሰላማቸው ያለው በጦርነት ላይ ነው። እስልምና ያለ ጦርነት ውሎ ማደር የማይችል ሃይማኖት ነው። ክርስቶስ ግን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ የኔ ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይደለም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣ እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎችም ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል የነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የቪዲዮ ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁት እናንተ ናችሁ። ስለዚህ አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻናችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ። በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮውን አስደምጣችኋለሁ ማለት ነው። ጋይስ ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እስካሁን ድረስ እናቴ አርሲ ነው የምትኖረውና እስካሁን ድረስ ስልኳ እየሰራልኝ አይደለም። ምናልባት ህይወቷ ማልፎ ሊሆን ይችላል። ፈጣሪ ነው የሚያውቀው። ፈጣሪ ቅን መልካሙን ዜና እንዲያሰማን ሁላችሁም እንድትጸልዩልኝ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። ነገር ግን እንዴት እንደምበቀል አብረን የምናየው ይሆናል። ተከታተሉ። መድኃኒዓለም ነው። በአሩሲ ድጋሜ 9 ሰዎች ተገድለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ታል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ እዛም የሚለዩ አሉ። እነሱ ናቸው እየገደሉ ያሉ ማለት ነው። እነሱና ሌሎቹ አንድ ላይ ሆኖ ነው እየገደሉ ያሉት። እውነቱ ይሄ ነው። በቃ ምንም መሸሻ አያስፈልግም። ገዳዮች ዋብዮች ናቸው ተብሏል። ዋብዮች ማለት ከዚህ በፊት ደግሞ በሐጂ ዑመር እንድሪስ ሞት ላይ ራሱ እንኳን ሞቱ ብሎ ሲሳለቁ የነበሩ ናቸው።